ሰላም ጤና ይስጥልን ውድ ተመልካቾቻችን የሰዓቱን ሰበር መረጃዎችን አጠናክረን ይዘንላችሁ መተናል። አብራችሁን ከቆያችሁ ከምታዳምጧቸው መረጃዎች መካከል ሰሜን ኮሪያ 10 የሚጠጉ የባላስቲክ ሚሳኤሎችን መተኮሷ ተነገረ። 5 የአሜሪካ አውሮፕላኖች ሳውዲ ውስጥ በኢራን ሚሳኤል ተመቱ። በኳታር ዶሃ ነዋሪዎች ከከተማዋ ማዕከል እንዲወጡ እየተደረገ ነው። ከአሜሪካ ጋር የሚሰሩ የነዳጅ ተቋማትን የአመድ ክምር እንደምታደርግ ኢራን ዝታለች። እነዚህንና ሌሎችም ሰበር መረጃዎችን አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። ሰሜን ኮሪያ 10 የሚጠጉ የባላስቲክ ሚሳኤሎችን መተኮሷ ተነገረ። የደቡብ ኮሪያ ጦር ዛሬ ባወጣው መግለጫ ሰሜን ኮሪያ 10 የሚጠጉ አጫጭር ርቀት ተተኳሽ የባላስቲክ ሚሳኤሎችን ወደ ምስራቃዊው የባህር ጠረፏ መተኮሷን አስታውቋል። አልአረቢያ የደቡብ ኮሪያን የጦር ኃይሎችን ጠቅሶ እንደዘገበው ሚሳኤሎቹ የተተኮሱት ከሰሜን ኮሪያ ዋና ከተማ ፒዮንግያንግ አቅራቢያ ካለው የሱናን አካባቢ ነው። እነዚህ ሚሳኤሎች ወደ 350 ኪሎ ሜትር የሚጠጋ ርቀት ከተጓዙ በኋላ በምስራቃዊው የባህር ደጃፍ ወይንም የጃፓን ባህር ላይ ማረፋቸውን የደቡብ ኮሪያ የጋራ ኢታማዦር ሹም ገልጸዋል። የደቡብ ኮሪያ ወታደራዊ ባለስልጣናት ድርጊቱን ግልጽ ትንኮሳ ሲሉ የጠሩት ሲሆን ጥቃቱን ተከትሎ ከጃፓንና ከአሜሪካ ጋር በመተባበር ሁኔታውን በቅርበት እየተከታተሉ መሆኑንም አስታውቀዋል። ይህ መጠነ ሰፊ የሚሳኤል ሙከራ የተደረገው ሰሜን ኮሪያ ከጥቂት ቀናት በፊት ወታደራዊ የሰላዮች ሳተላይት ወደ ህዋ ለማምጠቅ ያደረገችው ሙከራ መክሸፉን ተከትሎ መሆኑ ትኩረት ስቧል። ፒዮንግያንግ በቅርቡ በቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ ድንበር በመላክ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሰውት እንደነበረም ይታወሳል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ በበኩላቸው ሰሜን ኮሪያ የባላስቲክ ሚሳኤል በመተኮስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን ጥሳለች ሲሉ ድርጊቱን አውግዘዋል። ትራምፕ በኢራኗ ወሳኝ ደሴት ላይ የሚገኝ እያንዳንዱ ወታደራዊ ኢላማ መውደሙን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የአሜሪካ ሰራዊት በመካከለኛው ምስራቅ ታሪክ ውስጥ ከተፈጸሙት እጅግ ከባድ የቦምብ ድብደባዎች አንዱን ፈጽሟል ሲሉ ከባድ ጉዳት መድረሱንም ተናገሩ። ፕሬዝዳንቱ የዩናይትድ ስቴትስ ማዕከላዊ እዝ አካሂደው ባሉት ከባድ የቦምብ ድብደባ ለኢራን ወሳኝ በሆነው በሃርግ ደሴት ላይ ያለ እያንዳንዱ ወታደራዊ ኢላማ ሙሉ በሙሉ መውደሙንም አሳውቀዋል። ሃርግ ከኢራን የባህር ዳርቻ በቅርብ ርቀት ላይ የምትገኝ ትንሽ ደሴት ናት። ደሴቲቱ የኢራን የነዳጅ ህይወት መስመር እንደሆነችም ይታመናል። በደሴቲቱ ጥቂት ነዋሪዎች ቢኖሩም 90% የሚሆነው ወደ ውጪ የሚላከው የኢራን ድፍድፍ ነዳጅም በዚች ደሴት በኩል ያልፋል። ትላልቅ የነዳጅ ጫኝ መርከቦች ወደ ደሴቲቱ ከሄዱ በኋላ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ በኩል በማድረግ ወደ ቻይናና ሌሎች ሀገራትም ጉዟቸውን ያደርጋሉ። ወደ ደሴቲቱ የሚወስደው መንገድ ከተቋረጠ የእስላማዊ ሪፐብሊክ ኢኮኖሚም በእጅጉ ይዳከማል። በደሴቲቱ ላይ ያለውን የነዳጅ መሰረተ ልማት አለማጥፋትም መርጫለው። ሆኖም ግን ኢራን ወይም ሌላው ማንኛውም አካል በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ነፃ እንቅስቃሴን ለማደናቀፍ ምንም ነገር ቢደረግ የኢራን የነዳጅ መሰረተ ልማቶች ኢላማ ሊሆኑ እንደሚችሉም ፕሬዝዳንቱ አስጠንቅቀዋል። ኢራን የጦር መሳሪያዎቿን እንድትፈታና ከሀገራቸው እንዲያድኑ ሲሉ ለባለስልጣናቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክትም ጥሪ አቅርበዋል። ፕሬዝዳንት ትራምፕ ደሴቲቱን ለመቆጣጠር የልዩ ኃይል አባላትን ለማሰማራት እያሰቡ እንደነበረም በዚህ ወር መጀመሪያ ላይ አክሲዮስ ዘግቧል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል መመታቱ ተዘገበ። በኢራቅ ዋና ከተማ በባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበትም
ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጩን ጠቅሶ ዘግቧል። ይህ በእንዲህ እንዳለ ኤኤፍፒ ምንጮችን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑንም አመልክቷል። ጥቃቱ የተፈጸመው 2 በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮችን ጠቅሶ ዘግቧል። ኤሚሬትስ የሚሳኤል ጥቃት ምስሎችን የቀረጹ ሰዎችን በቁጥጥር ስር አዋለች። የተባበሩት አረብ ኤሚሬትስ የሀገሪቱ መከላከያ ወደ ግዛቲቱ የሚወነጨፉ ሚሳኤሎችን ሲያመክን የሚያሳዩ ምስሎችን የቀረጹ 10 ሰዎችን በቁጥጥር ስር አዋለ። የዩኤኤ መገናኛ ብዙሃን እንደዘገቡት ከሆነ ከዚህ በተጨማሪም ጥቃቶችንና ፍንዳታዎችን የሚያሳዩ ሐሰተኛ ምስሎችን ያሰራጩ ግለሰቦችም በቁጥጥር ስር ውለዋል። የመገናኛ ብዙሃን በቁጥጥር ስር የዋሉት ግለሰቦች የተፈጸሙት ትክክለኛ ጥቃቶችን እንዲሁም በሰው ሰራሽ አስተውሎት የተሰሩ ምስሎችን ያጋሩ ናቸው። ዘገባው አክሎም ግለሰቦቹ የተፋጠነ ፍትህ ይሰጣቸዋል መባሉንም ዘግቧል። የአቡዳቢ ፖሊስ 45 የተለያዩ ሀገራት ዜጎችን ሀገሪቱ ላይ ጥቃት ሲፈጽም ተንቀሳቃሽ ምስልን በመቅረጽና ሐሰተኛ መረጃ በማሰራጨት በቁጥጥር ስር መዋላቸውንም ገልጸዋል። ባለፈው ሳምንት የ60 ዓመቱ ብሪታንያዊ የኢራን ሚሳኤሎች በከተማዋ ላይ ሲወነጨፉ የሚያሳይ ምስል መቅረጹን ተከትሎ በዱባይ የሳይበር ወንጀል ሕግ መሰረት ክስ ተመስርቶበታል። በዩኤኢ የሳይበር ወንጀል ሕግ ስር 21 ሰዎች የተከሰሱ ሲሆን ይህም በቅርቡ ከደረሱ ጥቃቶች ጋር በተያያዘ በቀረጿቸው ቪዲዮዎችና ባጋሯቸው የማህበራዊ ሚዲያ ልጥፎች ምክንያት መሆኑም ተገልጿል። ዶናልድ ትራምፕ የኢራን ጦርነት የሚያበቃበትን ጊዜ መግለጽ እንደማይችሉ ተናገሩ። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 3ኛ ሳምንቱን በጀመረበት በአሁኑ ወቅት ጦርነቱ የሚያበቃበትን የጊዜ ገደብ ማስቀመጥ እንደማይችሉ ፕሬዝዳንት ትራምፕ ተናገሩ። በወሳኟ የኢራን ደሴት ላይ የተፈጸመውን ከባድ ጥቃት ተከትሎ ፕሬዝዳንቱ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት መልስ ጦርነቱ የሚያበቃበትን ጊዜ እርግጠኛ ሆነው መናገር እንደማይችሉም ገልጸዋል። ጨምረውም በእርግጥ መቼ እንደሚሆን ሐሳቡ አለኝ፣ ነገር ግን እሱም መናገሩ ምን ጥቅም አለው? ይህ ጦርነት አስፈላጊ እስከሆነበት ጊዜ ድረስ ይቀጥላል። ኢራኖች ከባድ ውድመት ነው የደረሰባቸውም በማለት ተናግረዋል። ምን ማለታቸው እንደሆነ እንዲያብራሩ ሲጠየቁም የኢራን ባህር ኃይል፣ አየር ኃይልና ከፍተኛው የሀገሪቱ ወታደራዊ ኃይል ወድሟል በማለት በቀላሉ ለማስቀመጥ ከዚህ ቀደም ማንም አይቶት በማያውቅ ሁኔታ በአሁኑ ወቅት የበላይነቱን ይዘናል ብለዋል። ከ2 ሳምንት በፊት ጥቃቱ በተጀመረበት ጊዜ ፕሬዝዳንት ትራምፕና ሌሎች ባለስልጣኖቻቸው ጦርነቱ በሳምንታት ውስጥ እንደሚቋጭ በእርግጠኝነት ሲናገሩ የነበረ ቢሆንም አሁን 2ኛ ሳምንት ተጠናቆ 3ኛው ሳምንት ተጀምሯል። የጦርነቱን ግብ በተመለከተ በእርሳቸውና በእስራኤሉ ጠቅላይ ሚኒስትር መካከል ተመሳሳይ ዓላማ እንዳለ በአንድ ጋዜጠኛ ለቀረበላቸው ጥያቄ ተጨማሪ ማብራሪያ ሳይሰጡ የነሱ በትንሹ ለየት ያለ ይመስለኛል ሲሉም መልሰዋል። ነገር ግን የእስራኤሉ ጠቅላይ ሚኒስትር ዩናይትድ ስቴትስ ያላትን ኃይል የሚያክል ፈጽሞ እንደሌለ ሊነግራችሁ ይችላል ሲሉም ተናግረዋል። ከአሜሪካ ጋር የሚሰሩ የነዳጅ ተቋማትን የአመድ ክምር እንደምታደርግ ኢራን ዝታለች። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጣቸው መግለጹን የኢራን መገናኛ ብዙሃን ዘገበ። ይህ በኢራን የዜና ወኪሎች ፋርስና ታስሚን የተዘገበው የሰራዊቱ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ መሆኑም ተገልጿል። በትሩዝ ሶሻል ላይ ፕሬዝዳንቱ ባስተላለፉት ጽሑፍ የአሜሪካ ኃይሎች በሃርጅ ደሴትና ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ በሙሉ
ወድመዋል ብለዋል። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል በአሜሪካ የቢቢሲ አጋር ሆነው ሲቢኤስ ቴሌቪዥን ዘግቧል። ባለስልጣናትም ዝግጁ ከሆኑ የባህር ላይ ወታደራዊ ቡድኖችና የባህር አሳሽ ኃይሎች በኢራን አካባቢ ያለውን አሜሪካ ጦር ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ መሆኑንም ተናግረዋል። በኳታር ዶሃ ነዋሪዎች ከከተማዋ ማዕከል እንዲወጡ እየተደረገ ነው። የኳታር የሀገር ውስጥ ጉዳይ ሚኒስቴር ከበርካታ አካባቢዎች ለጥንቃቄ በሚል ነዋሪዎችን እያስወጣ መሆኑን አስታወቀ። እስካሁን ባለው መረጃ የስጋቱ መጠንና አይነት ባይታወቅም ኳታር ሌሊቱንና ዛሬ ጠዋት 2 ሚሳኤል ጥቃቶችንም አስተናግዳለች። ኢራን በዚህ ሳምንት መጀመሪያ ላይ የአሜሪካ ኢኮኖሚያዊ ጥቅምን የሚያስተናግዱ ሀገራት ኢላማዎች እንደሚሆኑ ከተናገረች በኋላ ኳታር የወሰደችው እርምጃ ያንን ለመከላከልም ይመስላል። ነዋሪዎች የዶሃ ማዕከላዊ የሙሼርብ አካባቢን በፍጥነት ለቀው እንዲወጡ የስልክ መልእክትም ደርሷቸዋል። አካባቢው የጉግልና የአሜሪካን ኤክስፕረስ ቢሮዎች የሚገኙበት ነው። የጸጥታ አካላት በማይክሮሶፍት ኳታር ዋና መስሪያ ቤት አካባቢ እንደሚሰማሩም ተነግሯል። ሮይተርስ የዜና ወኪል በበኩሉ የሀገሪቱ ባለስልጣናት 6 የአሜሪካ ዩኒቨርሲቲዎችና ካምፓሶች ከሚገኙበት አካባቢ ነዋሪዎች የተወሰነውን ስፍራ ለቀው እንዲወጡ ማድረጋቸውንም ዘግቧል። በሌላ የመካከለኛው ምስራቅ የሚገኙ የአሜሪካ ኤምባሲዎች አሁንም ስጋት ውስጥ ናቸው። በባግዳድ የሚገኙ የደህንነት ባለስልጣናት ኤምባሲውም ጥቃት እንደደረሰበት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ደግሞ አስፈላጊ ያልሆኑ የመንግስት ሰራተኞች ከኦማን እንዲወጡ እያደረገ ነው። 5 የአሜሪካ አውሮፕላኖች ሳውዲ ውስጥ በኢራን ሚሳኤል ተመቱ። 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዎል ስትሪት ጆርናል ዘገበ። አውሮፕላኖቹ በሳውዲው ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናቱ ተናግረው በአሁኑ ጊዜ ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመድረሱን መናገራቸውን ዎል ስትሪት ጆርናል ገልጿል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊው ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካንን ወታደራዊ ተልእኮች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ ወይም ሴንትኮም እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ ሁሉም 6 አባላቱ ሞተዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።